ጌታን ስትወልድ ተሰዳ ወለደች አልኳችሁ። በግርግም ወለደች አልኳችሁ። በከብቶች በረት ወለደች አልኳችሁ። ከዛስ በኋላ ከወለደች በኋላ እንደገና ጌታን ይዛ ወደ ግብጽ መሰደድ ነበረበት። ይሄ ታሪክ የትኛውን ክፍል ያሳያል? በብሉይ ኪዳን የነበረውን የእስራኤልን ስደት ታሪክ የሚያሳየው። በሐዲስ ኪዳን የብሉይ ኪዳኑን አንጻር የምናጠናበት ማለት ነው። የማቴዎስ ወንጌል ምዕራፍ 2ን ሙሉን ብታጠኑት ኦሪት ዘጸአት ነው ይጠናል። በነገራችን ወጣቶች በተለይ የማቴዎስ ወንጌል ምዕራፍ 2 ኦሪት ዘጸአት ተብሎ ይጠናል። የኦሪት ዘጸአት ትርጉም ያለው የማቴዎስ ወንጌል ምዕራፍ 2 ላይ ኦሪት ዘጸአት ማለት የመውጣት ሕግ ማለት ነው። ይሄ የመውጣት ሕግ ትርጉም ቀጥታ የምታገኙት ከዮሴፍ ታሪክ ጀምሮ ከሙሴ ታሪክ ጀምሮ የእስራኤልን ጉዞ ቁልጭ አድርጎ የሚያሳያችሁ የሐዲስ ኪዳን ክፍል የማቴዎስ ወንጌል ምዕራፍ 2 ምዕራፍ 2 ፈርዖንን ታገኛላችሁ ብሉይ ኪዳን ላይ፣ እዚህ ላይ ሄሮድስን ታገኛላችሁ። እዚያ ሙሴን ታገኛላችሁ ኦሪት ዘጸአት ላይ፣ እዚህ ደግሞ የማቴዎስ ወንጌል ምዕራፍ 2 ላይ ጌታን ታገኛላችሁ። ኦሪት ዘጸአት ላይ ማርያም የሙሴን እህት ታገኛላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ እመቤታችንን ታገኛላችሁ። ኦሪት ዘጸአት ላይ የመልአኩን ታሪክ ሙሴ ጫማውን ያስፈታውን ትመለከታላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ እናቱንና ልጁን ይዘህ ሽሽ የሚል የመልአኩን ቃል ታገኛላችሁ። ወዴት እንደሚሄዱ እዛ ላይ ይገልጣል ኦሪት ዘጸአት። የማቴዎስ ወንጌል ምዕራፍ 2 የት ደርሰው እንደተመለሱ ይገልጥላችሁ። አንዳንድ ጊዜ መጽሐፍ ቅዱስን ስታጠኑ ኮምፓራቲቭሊ እያነጻጸራችሁ ብሉይ ኪዳኑ አዲስ ኪዳኑ የት ተተርጉሟል የቱ ጋር ተመሳሳይ ነው እያላችሁ ብታጠኑት በአንድ ጊዜ ብሉይ ኪዳኑንም አዲስ ኪዳኑን የሚያጥናት ብቃት ይኖራችሁ። ስለዚህ የማቴዎስ ወንጌል ምዕራፍ 2 እነዚህን ይገልጣል። ከዛ ደግሞ ወደ ግብጽ መሰደዳቸው እነዛኞቹ በግብጽ መሆናቸውን ያጠይቃል። እንዳልኳችሁ አስቀድሜ እዚያ ህፃናት ወንዶች መገደላቸው የማቴዎስ ወንጌል ምዕራፍ 2 144,000 ህፃናት መገደላቸውን ያሳያል። የማቴዎስ ወንጌል ምዕራፍ 2 ላይ ያለው ኦሪት ዘጸአት ላይ ራሔል ስለ ልጆቹ ያለቀሰችውን ለቅሶ በቀጥታ የማቴዎስ ወንጌል ምዕራፍ 2 ላይ በስም ጠቅሶ ራሔል ስለ ልጆቹ አለቀሰች የሚለውን ታሪክ ይነግራቸው። እነዚህን ታሪኮች ታገኛላችሁ። ያ ስደት በእመቤታችን ይደገማል። ያ ህዝብ ሲሰደድ ልብ በሉ፣ ያ ህዝብ ሲሰደድ ከ20 ዓመት በላይ የነበሩ ሲቆጠሩ 600,000 ናቸው ይላል። ስንት ሺህ ናቸው? 600,000። እዚህ ግን የተሰደዱት እመቤታችን፣ ዮሴፍ 2፣ ጌታ 3፣ ሰሎሜ 4 ሆኖ መሰደዳቸውን ይገልጣል። ነገር ግን እመቤታችን ቅድስት ድንግል ማርያም በጀርባዋ ያዘለችው ጌታ ሁላችንን ተሸክሞ መስቀል ላይ የሚደቅ ስለሆነ ሁላችን በዚህ ስደት ተወክለን። ስለዚህ እመቤታችን ህዝብ ይዛ ነው የተሰደደችው። እኛን በጀርባዋ አዝላ ነው የተሰደደችው። እኛን ተሸክማ ነው የተሰደደችው። እኛን ይዛ ነው የተሰደደችው። አያችሁ። ከዛስ ረሃብ እሷ ላይ ያርፋል፣ ጥሙ እሷ ላይ ያርፋል፣ ስቃዩ እሷ ላይ ያርፋል። ስለዚህ ማርያም ተብላ ትጠራለች። በስደቷ ሁሉንም አልዘረዝርም፣ 4 ጊዜ ጽኑ ልቅሶ አልቅሳለች ብለው አባቶቻችን ያስቀምጣል። 4 ጊዜ። ስንት ጊዜ አልኳችሁ? 4 ጊዜ። ማርያም ማለት ማር ማለትም ማለት ነው አልኳችሁ። መራራ ያም ማለትም ማለት ነው አልኳችሁ። አንድ ላይ ዘመኗ ምን የሆነ መራራ የሆነ ማለት ነው። ትርጉሙ ይሄ ነው። ስደቷ 4 ጊዜ ጽኑ ልቅሶ ይላል። ጽኑ ልቅሶ ነው፣ ልቅሶ አይደለም ያልኳችሁ። ጽኑ ልቅሶ። ጽኑ ልቅሶ የሚባለው እንባዋ መንታ መንታ ሆኖ የወረደበት፣ ፊቷን ያቃጠለበት፣ የገሸለጠበት፣ አይኗን ያንጣጣበት። ለምሳሌ አንዱን ብቻ ይጠቅሳል። ቅዳሴ ማርያም ላይ ሁልጊዜ የምትሰሙት መጨረሻ ላይ ሀዳፌ ነፍስ የሚባለው ላይ አዘክሪ ድንግል አንብአ መሪረ ዘውህዘ እምአይን ትኪ ዲበ ገጸ ፍቁር ወልድኪ የሚላል። ድንግል ሆይ ከአይንሽ በልጅሽ ፊት ላይ የፈሰሰውን መራራ የእንባ ጎርፍ ነው የሚል። የእንባ ጎርፍ አሳስቢ ከአይንሽ በልጅሽ ፊት ላይ፣ በልጅሽ ምን ላይ? ፊት ላይ። ልብ በሉ፣ ከአይንሽ በልጅሽ ፊት ላይ ነው የሚለው። እንባዋ የፈሰሰው በልጇ ፊት ነው የፈሰሰው። አሁን የኔና የናንተ እንባ ይፈሳል፣ እግዚአብሔርም ያየዋል። ልክ ነው፣ እንባችንን ይመልከትልን። ግን ደግሞ የኛ እንባ መጀመሪያ ዱብ የሚለው መሬት ላይ ነው። የእመቤታችን እንባ ግን መጀመሪያ የሚያርፈው የጌታ ፊት ላይ፣ የልጇ ፊት ላይ። ለምሳሌ አንዱ በትርጓሜው አንዱ ያለቀሰችበትን ሲገልጥ ጌታን ይዛ ስትሰደድ የሄሮድስ መምጣት ተነገራት ይላል። ዮሳ የአልዓዛር ልጅ የዮሴፍ ልጅ በአልዓዛር መረጃ መሰረት እየሮጠ ሂዶ
40 ቀን ተጉዞ እመቤታችን የደረሰችበት ቦታ ይደርሳል እና በጣም እየተጣደፈ ሂዶ ወንዝ ዳር ውሃ እየጠጡ ያገኛቸዋል። እግሩን እያጠበች ሰሎሜ እመቤታችን ደግሞ ሕፃኑን እያጠባች ሲያገኛቸው ይላል ትርጓሜው እንደምን ዋላችሁ እንደምን አደራችሁ ሳይል እንደናንተ ያለ ባለጤና የለም፣ የሄሮድስ ጭፍሮች ታዘው እዚህ አፍንጫችሁ ስር ደርሰዋል፣ እናንተ ደግሞ እዚህ ተቀምጣችኋል ብሎ ይነግራቸዋል። እና ያን ጊዜ እመቤታችን ደነገጠች ይላሉ መተርጉማን። ነገረ ማርያም ላይ ተጽፏን ታሪኩ። ያን ጊዜ ደነገጠችና ሕፃኑን ከሰሎሜ እጅ ተቀብላ ዘርግታው ይላል መሬት ላይ ዘርግታ ኢላዩ ላይ ሆና አለቀሰችበት ይላል። እጇን በእጁ ትክክል አድርጋ፣ አይኗን በአይኑ ትክክል አድርጋ፣ አፏን በአፉ ትክክል አድርጋ ኢላዩ ላይ ወድቃበት ከዚህ ሁሉ መከራ ላላድንህ ነው ወይ እኔ እንስሳት አራዊት የማይችሉትን መከራ የተቀበልኩ ብላ ኢላዩ ላይ እንባዋን አፈሰሰችው ይላል። ፊቱ ድንግል ሆይ ከዓይንሽ በልጅሽ ፊት ላይ የሚለው አንዱ ይሄ ነው። ደራሲው ሲናገር በሰቆቃወ ድንግል አመፈርነወ ሄሮድስ ወአልዩ ውስተ ደብረ ቁስቋም ይስሳ ሰሚዓ ድቀተ ቃለ ወልደ ዮሴፍ የሳ ማርያም ደንገጸት ወተሐውከ ከርሳ ምደ ሰሎሜ ሶቢሃ ተመጣወት ለሮሳ ከመትብክዩ አውቂራ በልብሳይ ነው። ሄሮድስ ወታደሮችን በላከ ጊዜ እመቤታችን የሚያስደነግጥን ቃል ደምሳ ሰምታ አንጀቷ ተናወሰ ይላል፣ ደነገጠች ይላል። ያን ጊዜ ከሰሎሜ እጅ ልጇን ተቀብላ በልብሷ ጠቅላ ላዩ ላይ አለቀሰችበት። ስለዚህ እንባዋን ያውቀዋል፣ እንዴት እንደሚያቃጥል ያውቀዋል፣ እንዴት እንደሚሞቅ እንዴት እንደሚገሸልጥ ያውቀዋል፣ እንዴት እንደሚያምጣጣ ያውቀዋል። በፊቱ ወርዷል። ጉንጩን እያጠበው እያጋጠለው እየገሸለጠው ወርዷል። እንባው ፊቱ ላይ ፈሷል፣ በጆሮው ፈሷል፣ በጉንጩ ፈሷል። ስለዚህ እንባዋን የሚያውቀው ልክኛ እንደምናፈሰው አሸዋ ላይ መሬት ላይ እንደሚወድቀው ዱብ እንደሚለው እንባ አይደለም። ፊቱን እየገሸለጠው ሲወርድ በስጋም ጭምር ያውቀዋል። ይሰማል የእንባዋ ሙቀት፣ የእንባዋ ምሬት፣ የእንባዋ ማንጣጣት በስጋው በኩል አልፏል። ቦይ እየሰራ በፊቱ በኩል ወርዷል። ማርያም ማለት ዘመኗ መራራ ይሆናል። ምናውቀው እኛ ብቻ አይደለም፣ እሱ በሰውነቱ ያውቀዋል። ምንም አያውቅም አይደለም፣ በሰውነቱ ካልሆነ አያውቅም አይረዳም አይደለም። ግን ደግሞ የሚያውቀው በመረጃ አይደለም፣ በማወቅ ብቻ አይደለም የሚያውቀው እንባዋ እሱ ላይ ወርዶ ፈሶበት ማቃጠሉን ጭምር ሴንስ እያደረገው እንደ ስጋው ነው የሚያውቀው። ስለዚህ ፊቱ ላይ ፈሶ ዘመኗ መራራ ነው፣ ስደቷ መራራ ነው፣ ስቃዩ መራራ ነው። ከዛ ቀጥሎ ሕፃኑ አፍ አውጥቶ እንዲህ አላት ይላል ነገረ ማርያም ላይ፣ እናቴ ሆይ እኔን የሚገሉኝ የዛሬ 30 ዓመት የአንቺ ዘመዶች ናቸው እንጂ እነዚህ አይገሉኝም ብሎ እንባዋን ጠርጎ አረጋጋት ይላል። ከዛ በኋላ ዝም አለች፣ ግን መከራው ይቀጥላል። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን ኮቲባ ተብላ የምትጠራ ሴት ከዮሴፍ እጅ ተቀብላ መሬት ላይ ፈጥፍጣ ስትጥለው ያን ጊዜ የሞተ መስሏት ምርር ብላ አለቀሰች ይላል። ሁለተኛው ልቅሶ። ከዛ ሶስተኛው ልንገራችሁ ወደ ዛሬው ታሪክ ስመጣ ማርያም ማለት ማር ማለትም ማለት ነው አልኳችሁ፣ መራራ ያም ማለቱን ማለት ነው አልኳችሁ፣ ዘመን አጠቃላይ ማርያም ማለት ዘመኗ ምን የሆነ ማለት ነው? መራራ የሆነ ማለት ነው። ይህን ነው እያሳየ ያለት። ህይወቷ በስቃይ የተሞላ በመከራ የተሞላ ነው። ያለ ኃጢአቷ ያለ በደሏ መከራ እየከፈለች የኖረች ሴት ናት። በዚህ በኩል እንድታውቁት እንድትረዱት ነው እያልኩ ያለሁኝ። የነገው በዓል የሚታሰበው አንዱ ልጇን ውሃ ጠማው ይላል በነገረ ማርያም አገላለጥ እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠማ ውሃ ፍለጋ ሄደች። እኔ አሁን እኮ የሚገርመኝ እሱ ተጠማ፣ የእሱ መጠማት ካሳ ነው። ምክንያቱም እስራኤላውያን በምድረ በዳ ውሃ ተጠምተው ነበር። ለዚያ ካሳ ለመክፈል ጌታችን መድኃኒታችን ኢየሱስ ክርስቶስን ተጠማ። ግን መጠማቱ ብቻ አይደለም የሚገርመው፣ ለመጠማቱ ደግሞ የእመቤታችን ውሃ ፍለጋ መንከራተት ነው። በቃ ይሄ በእናትነት የተከፈለውን ዋጋ እንድታውቁት ነው። በእናትነት የከፈለችው ዋጋ፣ የእሱ እናት በመሆኗ የከፈለችው ዋጋ። የኔ እናት እኮ ይህን ያህል ዋጋ አልከፈለችም እኮ። የጌታ እናት ግን ዋጋ ከፍላለች። የሌሎች እናቶች በእርግጥ ብዙ ስቃይ አለ፣ ግን ደግሞ እንደ እመቤታችን አይነት መከራ ያየች ሴት በምድር ላይ የለችም። ይቀጥላል እኮ። ከዛ ደግሞ መስቀል ላይ እኮ እሱ ተሰቅሎ ስታየው ዓለም
በሰማይ ካለው ሐዘን የሚበልጥ ሐዘን እመቤታችን ልብ ውስጥ እኮ እየፈላ ሲወጣ ይታያል። ለማርያም ተብሎ የሚጠራ ድርሰት አለ። ለማርያም ማለት የማርያም ለቅሶ የማርያም ሐዘን ማለት ነው። ቀጥታ ሲተረጎም አባ ሕርያቆስ ነው የደረሰው እና እዚያ ላይ አንድ ላይ በጣም ልቤን የሚነካኛል። አምሃው ሰላም ለእርቃንከ ይሄ ደሙን አይታ እላዩ ላይ ያለ የሾሆን አክሊል እሱን ሁሉ አይታ ለዚህ ሁሉ አልቅሳ ይሄ ስጋው አልቆ አጥንቱ ብቻ ቀርቶ ይሄን ሁሉ አይታ ለዚህ ብቻ ሳይሆን ለራቁትነት ሰላም እላለሁ ብላ ሰላም ያለችበታል። አምሃው ሰላም ለእርቃንከ ብላ ለራቁትነት ሰላም እላለሁ ብላ ሰገደችለት ይላል። እና በጣም እኮ የሚገርም እኮ ነው። እዛ ላይ የሚለው ምን እንደሆነ ታውቃላችሁ? የኔ ሐዘን ልዩ ነው። ራሔል ስላላቀፈቻቸው ልጆቿን ያለቀሰችው ትላለች። ራሔል መንታ ልጆቿን ረግጣለች። ራሔል መንታ ልጆቿን የጡብ መስሪያ እንዲሆን ደማቸውን አብራ ለውሳለች። ልክ ነው። አንጀቷ እየተላወሰ የልጆቿን እንቦቀቅላ ገላ ከጭቃው ጋር ቀላቅላለች። ግን ራሔል ያለቀሰችው ስላላቀፈቻቸው ልጆቿ ነው። እኔ ግን አቅፌው የድንግልና ጡት ላጠባሁት ልጄ ነው ማለቅሰው ነው የምትለው። የኔ ሐዘን ከራሔል ሐዘን ልዩ ነው። ሌሎች እናቶች ቢያለቅሱ 7 ልጆች ኖረዋቸው አንዱ ልጅ ቢሞትባቸው 6 መጽናኛ ልጆች አሉ። እኔ ደግሞ ምንም ልጅ የለኝም፣ አንድ ልጅ ብቻውን መስቀል ላይ ተሰቅሏል። ስለዚህ የኔ ሐዘን ከሌሎች እናቶች ልጆች ልዩ ነው። እንዲህ እያለች ታለቅሳለች። ሌሎች እናቶች ቢያዝኑ ስላጠቧቸው ስላቀፏቸው ልጆች ለጥቂት ደቂቃ ስላቆዩቸው ለጥቂት ጊዜያት ስላቆዩቸው ልጆች ነው። እኔ ግን ብቻዬን ስላሳደግኩት ልጅ ነው ማለቅሰው። ስለዚህ የኔ ሐዘን ከሌሎች ሴቶች ሐዘን ልዩ ነው እያለች ታለቅሳለች። ይሄ እኮ ነው መራራ የሚያስብለው፣ ህይወቷን መራራ የሚያስብለው፣ አስጨናቂ የሚያስብለው። የከፈለችው ዋጋ፣ የከፈለችው መስዋዕትነት፣ የከፈለችው እናትነት፣ ያለፈባት ስቃይ፣ ያለፈባት ሰይፍ የጎራረዳት የቆራረጣት ስቃይ። ይሄ ስቃይ እኮ አልተነገረም ቃል ስለሌለው እንኳን በእኔ አንደበት በእነ ዮሐንስ አፈወርቅ አንደበት ተገልጦ ማያልቅ ስቃይ እኮ ተቀብላለች እመቤታችን። ዘመኗ መራራ ነው። ዘመኗ መራራ፣ ኑሮዋ መራራ፣ ሳይመቻት ሳትስቅ ታስደሰት የኖረች እናት፣ ተድላ ደስታ እንዳታይ የተፈረደባት እናት። እንዲያውም በግብፅ ነገረ ማርያም ሲናገር እንዳልኳችሁ እመቤታችንና ዮሴፍ አንድ ቦታ ትንሽ ማረፍ ሲጀምሩ መልአክ ይመጣና ውጡ ይላቸዋል። ውጡ፣ ተድላ ሥጋ አልተፈቀደላችሁም፣ ስለዚህ ከዚህ ውጡ ይላቸዋል። ተነስተው እንደገና መንገዳቸውን ይጀምራሉ። ወደ ስቃዩ ዓለም ይገባሉ፣ ይንከራተታሉ። እንደገና አንድም ቀን ምቾት ሳታ። ማርያም ማለት ዘመኗ መራራ የሆነ ማለት ነው። ልጇ ተጠማ። ለልጇ ውሃ ፍለጋ ወደ የቦታው መሄድ መለመን ጀመረ። ሴቶች ያዩዋታል። ሴቶች መጽሐፋችን እንደሚገልጠው መምህራን በትርጓሜ እንደሚገልጡት ሴቶችና ካህናት ቀናተኞች ናቸው ይላል። ትርጓሜው ነው የሚሉ በተለይ ሴቶች፣ ካህናቱ በኋላ ዱላ ይዘው እንዳይጠብቁኝ፣ በተለይ ሴቶች ቀናተኞች ናቸው ይላል እና ያዩ ምንም ያ ሁሉ ሀሩር ቢወርድባት መልኳ አልተለወጠም ነበር፣ ታምር ነበር፣ መልከ መልካም ነበረችና ሴቶች እያዩ ምን እንደሚሉ ታውቃላችሁ? በጣም ክፉ ሴት ብትሆኝ ነው እንጂ አንቺ ከንጉሥ አዳራሽ የማትወጪ ንግሥት ሆነሽ የምትኖሪ ነበርሽ ነው የሚሉ። አይሰጧትም፣ ትርፍ ቃል ይናገሯታል፣ ይሰድቧታል። ዘመኗ መራራ ነው፣ እየተሳደበች የኖረች ነው። ከዛስ በኋላ አታ ተመለሰች። አታ ስትመለስ 7 ሰገል የሰጡት የወርቅ ጫማ ነበር፣ ያን ሌባ ወስዶባት አገኘች። ቁጭ ብላ ይላል እጇን አናቷ ላይ አድርጋ እንደ ሕፃን ምርር ብላ ስቅስቅ ብላ ጽኑ ልቅሶ አለቀሰች። ደራሱ እንደሚናገር መለኮት ጓላ ሶበ ጸምአ ከመ ደቂቅ ዘይሰፍሮ በህፍኑ ለማየ ባሕር እሙቅ። ጥልቅ የሆነውን ውቅያኖሱን በእፍኙ የሚለካው የሚሰፍረው መለኮት የተዋሃደ ልጇ ስግው ቃል ኢየሱስ ክርስቶስ በተጠማ ጊዜ በከየት ወትቤ ማርያም ማዕነቅ ማርያም ርግብ እያለቀሰች እንዲህ አለች፣ ሰአልክዎሙ ማየ ወኢወሃቡኒ በሕቅ ውሃ ለመንኳቸው በጥቂት እንኳን አልሰጡኝም። እምሰባ ሀገር አልቦ ዘየአምራ ለጽድቅ ከነዚህ ሰዎች ከሀገር ሰዎች ወገን እውነት የምትባልን የሚያውቃት የለም፣ ርኅራኄን ምሕረትን የሚያውቃት የለም፣ አልሰጡኝም ብላ ምርር ብላ ጽኑ ልቅሶ አለቀሰች። በዚህ ጊዜ የእሷን ለቅሶ ሲሰማ ሕፃኑ ሰሚኦ ሕፃን ለእሙ ገአራይ የእናቱን ጩኸትና ለቅሶ ባየ ጊዜ ባረከ ኮካ ወአንቀአ ማየ እንታይተ እግራ ከእግሯ ስር
አለቱን ባርኮ ውሃ ፈለቀና ወእምኔው ትስተይ ለጽምዓ አመራ ወእምኔው ለጽምዓ ትስተይ አመራ ለጥማቷ ለመጠማቷ ለእርሷ ውሃ እንድትጠጣ አመለከታት። እሱም ከዚያ ውሃ ጠጣ ይላል። የነገ ዕለት የሚታሰበው ይሄ ነው። ከአለት ውሃ አፈለቀ። በጣም ግን የሚደንቀኝ ቀጥሎ ያለው ነው። እምሰባ ሀገር እይስተይዋ ለኢቲ ማይ እይስተይዋ ለሰባ ሀገር ሚኢቲ ማይ እይስተይዋ እምሰባ ሀገር አምረራ ለኢቲ ማይ አምረራ ወለርሁቃን ፈውሰ ወጥም ተገብራ የሚል እምሰባ ሀገር እይስተይዋ ለኢቲ ማይ ወይም እይስተይዋ እምሰባ ሀገር ለኢቲ ማይ አምረራ ወለርሁቃን ፈውሰ ወጥም ተገብራ። ከዚያች ሀገር ያሉ ሰዎች ይችን ውሃ እንዳይጠጧት አመረራት። ምን አላት? አመረራት። ማርያም ማለት ምን ማለት ነው አልኳችሁ? ማር ማለት ምን ማለት ነው? መራራ። ያም ማለት ምን ማለት ነው? ዘመን። አንድ ላይ ዘመኗ ምን የሆነ መራራ ይሆን። ውሃውን አመረረ። የአካባቢ ሰዎች እንዳይጠጡት መራራ አደረገ። ወለርሁቃን ፈውሰ ወጥም ተገብራ። ሩቅ ላሉት ሰዎች ግን የሚጣፍጥና የሚፈውስ የሚያድን ውሃ አደረገው ይላል። አሁን ልብ በሉ። ያንን ውሃ ቅርብ የሆነ ሰው ይጠጣዋል፣ ግን ይታመማል፣ ይመራል፣ ይጎመዝዛል። ሩቅ የሆነ ሰው ይጠጣዋል፣ ይፈውሳል፣ ይጣፍጣል። ማርያም የሚለው ስም ይህንን የሚገልጠው ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ዘመኗ መራራ የሆነ የሚባለው እሷ የተቀበለችው መከራ፣ እሷ የተቀበለችው ስቃይ፣ ለእኛ ግን ጣፋጭ ስም ነው። አሁን ወደ ሊቃውንቱ ትርጓሜ ይመጣል። ለእኛ ጣፋጭ ስም ነው። ለምሳሌ ማርያም የሚለው ስም እስራኤላውያን ያልተጠቀሙበት ስም። ምድረ ኢየሩሳሌም ብትሄዱ፣ ምድረ እስራኤል ብትሄዱ ባዶ መቃብር ያሳያቸዋል። ገንዘብ ያገኙበታል። የቱሪስት ፍሰት አለው። ታሪክ አላቸው። ያን አስጎብኝተው ይበለጽጉበታል፣ ሀብታም ይሆኑበታል። ባዶ መቃብር አሳይተው። እኛስ ሩቅ ነን ከኢየሩሳሌም። የተወለድነው እዚህ አይደለም። ያን ጊዜ እመቤታችን በነበረችበት ጊዜም አልነበርንም። እመቤታችንንም በአካል አላገኘናትም። ግን እሳ በእምነት እመቤታችን በልባችን ነግሳ ትኖራለች። ክብርና ምስጋና ለአምላካችን ይሁን። ለሩቆቹ ለእኛ ለሩቆቹ ጣፋጭ አደረጋት ይችን ውሃ። ለእኛ ለሩቆቹ መድኃኒት አደረጋት ይችን ውሃ። ለእኛ ለሩቆቹ ፈውስ አደረጋት ይችን ውሃ። ምድሯን ላልረገጥ ነው፣ አብረን ላልተሰደድ ነው፣ በተወለደችበት ላልነበር ነው፣ የረገጠችውን ምድር ላልረገጥ ነው። እርሷ እንድትመጣ አድርጎ አገራችንን እንድትባርክ አድርጎ በዚያውም ደግሞ እሷ በመጣችበት ዘመን ሳንወለድ ግን አሁን በእምነት ወደ ኋላ ሄደን እመቤታችን በልባችን ነግሳበት ቅድስት ሆና ንጽሕት ሆና ተነስታ አርጋ የምትኖርበትን እንድናውቅ አደረገን። ክብርና ምስጋና ለስም አጠራሩ ይሁን። ለሩቁ ፈውስ አደረገ፣ ለቅርቦቹ ግን መራራ ናት። ያችሁ ለቅርቦቹ መራራ ናት። ቅርቦቹ አሳደዷት፣ ለቅርቦቹ ጎመዘዘቻቸው፣ ለቅርቦቹ መረረቻቸው። ዛሬ እንደዛ ናቸው። የእመቤታችን ስም የሚመራቸው፣ የእመቤታችን ስም ሲጠራ የሚደነግጡ የሚጨነቁ፣ 24 ሰዓት በጣም ብዙ የሚሉ፣ ለምን ተዘመረ ስለ እመቤታችን የሚሉ፣ ስለ ራሳቸው የሚዘመርላቸው ደስ የሚላቸው፣ ሲሰገድላቸው ስግደት የሚቀበሉ ሰዎች ተንበርክከው ሳር የሚግጡላቸው ሰዎች፣ ተንበርክከው የጫማቸውን ሽታ የሚያሸቱላቸው ሰዎች፣ እነሱን የማይከለክሉ ግን የጌታ እናት ስም ሲጠራ የሚጨነቁ ሰዎች በዓለም ላይ ብዙ ናቸው፣ በጣም ብዙ። ይህ ሁሉ መራራ ዘመን ያሳለፈች እመቤታችን፣ እናትነትን ጥጉን ያሳየችን እመቤታችን፣ ሴትነትን ጥጉን ያሳየችን፣ ርኅራኄን ያሳየችን፣ የሰውን መልክ፣ የሰውን ብቃት፣ የሰውን ችሎታ፣ የሰውን ንጽህናና ቅድስና ጫፉን ልኩንና መጠኑን ያሳየችን የአምላክና ስትጠራ የሚጎመዝዛቸው በጣም ብዙዎች ናቸው። አያችሁ፣ መራራ የምንለው ለእንዲህ አይነት ሰዎች ነው። መራራ የምንለው ዘመኗ እንዲህ ስለሆነ ነው። እኛ ግን እንዲህ ብለን እንጠራታለን። ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሀብት ሆና ተሰጥታለች። ለእኛ ግን ያማለደች ፍጻሜው ጸጋና ሀብት የምታሰጥናት ማርያም ማለት ነው። አንድ ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት የተፈጸመላት ናት። ፍጻሜው ግን ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና የተፈጸመላት ናት። ስለዚህ ማርያም ማለት ፍጽምት ማለት ነው። አንድም ማርያም ማለት ልዕልት ማለት ነው። ሮም ማለት አርያም ማለት ልዕልት ከፍ ያለች የመጠቀች ማለት እንደሆነ ማርያምም ከፍጡራን በላይ ከፈጣሪ በታች ስለሆነች ማርያም ብለን እንጠራታለን።
አንድም ማርያም ማለት መርህ ለመንግስተ ሰማያት መንግስተ ሰማያት መርታ የምታስገባ ማለት ነው። ለምን አስቀድማ እሷ በትንሣኤ በእርገት ከጌታ ጎን ተቀምጣለችና በዚህ ምክንያት ማርያም ብለን እንጠራታለን። መንግስተ ሰማያት መርታ የምታስገባ ስለሆነ አንድም ማርያም ማለት ማኅበረ መሃይምናን ወመሃይምናት ማለት ነው። የምእመናንና የምእመናት አንድነት ማለት ነው። መሪ ሰሪ ማለት ነው። ለምን በሐዋርያት በ120 ቤተሰብ መካከል መንፈስ ቅዱስ ሲወርድላቸው አብራ የነበረች አስቀድማ መንፈስ ቅዱስ ያደረባት ስለሆነች አስቀድማም ደግሞ መንፈስ ቅዱስ ያሳደረች ስለሆነች በቅድስት ኤልሳቤጥ ላይ በዚህ ምክንያት የምእመናንና የምእመናት አንድነት ብለን እንጠራታለን ማርያም ማለት። አንድም ማርያም ማለት ተፈሥሒ ቤተ ይሁዳ ወተሐሰይ ቤተ እስራኤል፣ የይሁዳ ቤት ሆይ ደስ ይበልሽ፣ እስራኤል ዘነፍስ ሆይ እልል በይ የሚል ትርጉም ስላለው የምናመሰግንባት ስለሆነች ማርያም ብለን እንጠራታለን። ክብርና ምስጋና ለአምላካችን ይሁን። ማርያም ማለት ይሁን። አንድም ማርያም ማለት እመ ብዙኃን የብዙዎች እናት ማለት ነው። እሱም ደግሞ ጌታ ራሱ እነኋት እናት ብሎ ለዮሐንስ በሰጠው ጊዜ በዮሐንስ በኩል እናት አድርገን ተቀብለናታል። እርሷም በዮሐንስ በኩል እኛን ልጆች አድርጋ ተቀብላለችና የሁላችን እናት ስለሆነች የብዙዎች እናት ተብላ ትጠራለች። አንድም ማ ማለት ማኅደረ መለኮት፣ ር ማለት ርግቤ ይቤላ፣ ያ ማለት ያን ከአዱ አቤኪ ሁሉ ፍጥረት፣ ም ማለት ምስጋን ምስአል ወምስጋን ወምስትስራይ ኃጢአት ማለት ነው ብለው እያንዳንዱን ፊደል የተረጎሙታል። የመለኮት ማደሪያ ማለት ነው ማኅደረ መለኮት። ር ማለት ርግቤ ይቤላ፣ የሰሎሞን ንጉሥ ሰሎሞን ርግቤ ይላታል። ዳዊትም እንዲሁ ር ማለት ያ ማለት ነው። ያ ማለት ያን ከአዱ አቤኪ ሁሉ ፍጥረቱ ሁሉ ወደ አንቺ ያንጋጥጣል ማለት ነው። ም ማለት ምስአል ወምስጋን ወምስትስራይ ኃጢአት መለመኛ መስገጃ ለኃጢአት ስርየት መለመኛ መማፀኛ ማለት ነው። እያንዳንዱ ፊደል ስተረጉ አንድም የመጨረሻው ማር የሚለው በእኛ ሀገር የምታውቁት ጣፋጭ ነው። ያም የሚባለው ደግሞ በገነት ያለ ዛፍ ነው። ይህ ዛፍ በጣም አስገራሚ ጠባይ ያለው ቅዱሳን ሲሞቱ የሚያሸቱት ይህንን ዛፍ ነው። ነፍሳቸው ከስጋቸው ልትለይ ስትል ይህን ዛፍ ነው የሚያሸቱት። ያመጡና መላእክት የዚህን ዛፍ ሽታ ሲያሸቷቸው በሽታው ምስጥ ብለው ያን ጊዜ ነፍሳቸው ከስጋቸው ልይት ትላለች። በረከታቸው በሁላችንም ላይ ይደረብን። አባ ጽጌ ድንግል ሲናገር ጽጌ ጸገነት ገሪ ላዕሌ የሚል ቃል አለ። በመዓዛሁ ትትመሰጥ ነፍሴ፣ የገነትን ዛፍ በላዬ ላይ አስቀምጭብኝ፣ ነፍሴ በሽታው ትወጣ ዘንድ ትመሰጥ ዘንድ የገነትን ዛፍ አስቀምጭብኝ ይላል። ያ ዛፍ ያም ተብሎ ይጠራል። እስኪ በሉ ያም በሉ። ስለዚህ አንድ ላይ ማርያም እስኪ በሉ። ማር ማለት የሚጣፍጥ ማለት ነው በእኛ አውድ። አሁን በሊቃውንቱ ያም የሚለው የሚጣፍጥ ሽታ ያለው ነው። ማርያም ማለት ከገነትም ከምድርም ከሰማይም ከማንም ከፍጥረታት ሁሉ የሚመስላት የሌለ ጣፋጭ የሆነች ማለት ነው። ክብርና ምስጋና ለአምላካችን ይሁን። እመቤታችንን የሰጠ የመጨረሻው መልእክት ውሃው ለአካባቢው ሰዎች የሚመር ነው፣ ለሩቅ ሰዎች ደግሞ የሚጣፍጥ ነው። እንግዲህ አንዳንድ ጊዜ እዚህ አጠገባችን ሆኖ የሚመረን ለሌሎች ሰዎች ደግሞ የሚጣፍጣል። ይህንን መልእክት አስተላልፌ እጨርሳለሁ። ማርያም የሚለው ለእሷ የመከራ ስሟ ነው፣ ለእኛ ግን የሚጣፍጥ ስም። በነገራችን ላይ የእመቤታችን ብቻ ሳይሆን ኢየሱስ የሚለው ስምም እንዲሁ ነው። ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። መድኃኒትነቱ ግን ለእኛ እንጂ ለእሷ አይደለም። እሱ ክብር ባይ የማይል ክብር የማይል ክቡር ጸድቃይ ጻድቅ የባህሪ አምላክ ነው። ስለዚህ እኛን ለማዳን የመጣው ለእሱ የሞተበት ስሙ ነው። መስቀል ተሸክሞ የወደቀበት ስም ነው። የቆሰለበት ስም ነው። መከራ የተቀበለበት የደቀቀበት ስም ነው። ለእኛ ግን መድኃኒት ነው። ማርያም የሚለው ስምም እንደዛ ነው። ለእሷ መከራ የተቀበለችበት ስቃይ ያየችበት የተንከራተተችበት ስም ነው። ለእኛ ግን ጣፋጭ ስም ነው። ስንወለድ እየሰማን የተወለድንበት ስም ነው። ከዛ በእንተ ማርያም መሐረነ ክርስቶስ፣ ስለ ማርያም ብለ ክርስቶስ ሆይ ማረን እያል የምንማጸንበት ስም ነው። ምልጃን የሚሰጥ ቃል ኪዳን ያለው የተለየ ጣፋጭ ስም ነው። ለእሷ ግን የመከራ ስም ነው። ልክ እንደዚሁ ሁሉ ይሄ የፈነጨው ውሃ ለአካባቢው ሰዎች የሚመር ነው፣ የሚጎመዝዝ ነው፣ በሽታ የሚሆን ነው። ለሩቅ ሰዎች ግን የሚጣፍጥ ነው። ቤተክርስቲያንን ውሰዱ፣ ልብ በሉ። ቤተክርስቲያን ለቅርብ ሰዎች የምትመር፣ ለሩቅ ሰዎች ግን የምትጣፍጥ ናት። ዛሬ እቺ ቤተክርስቲያን ለሌሎች ተስፋ ናት። በውጭ ሀገር ያሉ ሰዎች ቤተክርስቲያንን እንዴት አድርገው እንደሚፈልጓት ልነግራቸው አልችልም። የ3 ሰዓት የ4 ሰዓት መንገድ ነድተው ቤተክርስቲያን ይሄዳሉ።
ነፋስ እያወዛወዛቸው አንዳንዶቹ ባህር ተሻግረው በመርከብ ሄደው ቤተክርስቲያንን ፍለጋ ይሄዳሉ። ልጆቻቸውን ይዘው በበረዶ እየተንገላቱ እየተንከራተቱ ቤተክርስቲያንን ፍለጋ ይሄዳሉ። ስጋው ደግሞ ፍለጋ፣ ቅዳሴ ፍለጋ ይንከራተታሉ። በውጭ ሀገር ያሉ ሰዎች በቅርብ አገልግሎት አውሮፓ ውስጥ ነበርኩኝ። እንዴት ያሳዝናሉ! ቤተክርስቲያንን ፍለጋ የሚንከራተቱ ሰዎች በ3 ወር አንድ ጊዜ የሚቀደስባቸው ቅዳሴ ብርቅ የሚሆንባቸው፣ ካህን ማየት ብርቅ የሚሆንባቸው፣ ካባ የለበሰ እንዲህ እንደኔ አይነት ሲያዩ መሬት ላይ ነው የምላቸው። የአውሮፓ ሰዎች ናቸው። መሬት ላይ ለጥ ብለው የኛን ጉልበት ካልሳምን የሚሉ ሰዎችን ታያላችሁ። የምድር ጫፍ ድረስ እጄ ይሄን አይቻለሁ። ጫማችን ላይ ወድቀው ጫማችንን አውልቀው ተንበርክከው የኛን እግር ያጠቡ ሰዎችን ያጠቡ ክርስቲያኖችን እነግራቸዋለሁ። ከአቅማችን በላይ ሆነ የኛን እግር አታጥቡም ብለን እባካችሁ ብለን በስላሴ ገዝተን እንኳን አልቅሰው በእንባቸው ጭምር ያጠቡን ሰዎች ይመሰክርላቸዋል። ቤተክርስቲያን አጠገባችን ሆና ቤተክርስቲያን ማንሳለን ብዙ ሰዎች ነው። ስላሴ ካልሆነ ማንመጣ ብዙ ሰዎች ነው። ጉባኤ ተጠርቶ ማስታወቂያ ተነግሮ ጓሯችን ቤተክርስቲያን ነው። በካህናት መካከል ሆነን የታሰረን ስንቶቻችን ነው? ንስሐ ያልገባችሁ ብዬ ብጠይቅ ብዙ ሰው ሊያፍር ይችላል። ግን ደግሞ ስንት ሰው እንዳለ ደግሞ እናውቃለን። ንስሐ አባት ጭራሽ የሌለ ንስሐ አባቱን ጓደኛ አድርጎ አብሮ ውስኪ የሚጠጣ ግን ንስሐ የማይገባ ስንት ሰው እንዳለ እናውቃለን። ከንስሐ አባቱ ጋር ድራፍት እየጠጣ ከንስሐ አባቱ ጋር የቅርብ ጓደኛ ስለሆነ ስርየተ ኃጢአት የሚያገኝ የሚመስለው ንስሐ የገባ የሚመስለው ብዙ ሰው እንዳለ እናውቃለን። በካህናት ተከበን የታሰረን ብዙዎች ነው። እነዚህ አህዮች ትዝ ይሏችኋል። በሆሳዕና የተፈቱት አህዮች ታስረው የነበሩት በካህናት መንደር ነው። በካህን ተከበን የታሰርን፣ በቄስ ተከበን የታሰርን፣ በቤተክርስቲያን ተከበን ስጋው ደግሞ ያልተቀበልን፣ ወንጌል ዕለት ዕለት እየተነገረን ማንሰማ በጣም ብዙዎች ነን። ማንለወጥ በጣም ብዙዎች ነን። ካህናት በዙሪያችን፣ መምህራን በዙሪያችን ሆነው ማንጠይቅ በጣም ብዙዎች ነን። ህብስት እያለ የተራብን፣ ስጋው ደግሞ እያለ የተራብን፣ ድግስ እያለ የተራብን፣ የሚጠጣ እያለ ጉሮሯችን እስኪንቃቃ ድረስ የተጠማን፣ ነፍሳችን ምን ትቀበዘበዝ በጣም ብዙዎች ነን። አጠገባችን ያለው ስጋው ደግሞ የመረረን፣ አጠገባችን ያለው ክህነት የመረረን፣ አጠገባችን ያለው የቤተክርስቲያን ድምፅ ያስመረረን፣ ሌሎች ግን የሚፈወሱበት፣ አጠገባችን ያለው መራራ የሆነብን፣ ሩቆች ግን መጥተው እየጠጡት የሚጣፍጡበት፣ በጣም ብዙ ከሩቅ መጥተው እየተሳለሙ እየተፈወሱ የሚሄዱ፣ እኛ አጠገባችንን የቤተክርስቲያን ገዳም ማናውቅ፣ የሀገሪቱን ገዳም ማናውቅ በጣም ብዙዎች ነው። የአባቶቻችንን ቃል ኪዳን ያልተቀበልንበት ያላመንንበት፣ ከሩቅ መጥተው ግን የተፈወሱበት የዳኑበት በጣም ብዙዎች ናቸው። በጓሮ ያለ ጸበል የቁርበት መንከሪያ ይሆናል እንደሚባለው አጠገባችን ያሉ የመዳኛ መንገዶቻችንን ቁርበት የነከርንባቸው በጣም ብዙዎች ነው። ስለዚህ አጠገባችን ያለውን ነገር እንመልከት። እጃችን ላይ ያለውን እንይ፣ መዳፋችን ላይ ያለውን እንይ። ጓሯችን ያለውን ቤተክርስቲያን ለጸሎት ለበረከት ለስጋው ደግሞ እንጠቀምበት። ሁልጊዜ መቀስቀስ፣ ሁልጊዜ ማስታወቂያ መስራት ይሄ ይቅር። ይሄ ነው የዕለቱ መልእክት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእግሯ ስር ውሃውን አፈለቀ። ከዛም እመቤታችን ከዚህ ውሃ ጠጣች፣ እርሱም ጠጣ። ክብርና ምስጋና ለአምላካችን ይሁን። ዛሬም አምላካችን ከእያንዳንዳችን እግር ስር ውሃውን አፍልቆልናል። እርሱም ስጋው ደሙ ነው። ይህንን ስጋው ደሙ ከአለቱ የመነጨውን ከጌታ ጎን የመነጨውን ከመስቀል የተሰጠንን የጌታን ስጋና ደም በልተን ጠጥተን ረክተን እንድንኖር የመንግስቱ ወራሾች እንድንሆን የአምላካችን እግዚአብሔር ቅዱስ ፈቃድ ይሆንልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። የእመቤታችን አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።